ዛሬ በቀረበው ሪፖርት መሰረት ከዛሬ ጀምሮ የክልል ልዩ ኃይል የሚባል አድርጋየት መዋቅር የለም አይኖርም የለም ተጠናቋል ስራችን ተጠናቋል አሁን የምንሰራው ስራ ካሁን በኋላ የተንጠባጠበ ነገር የማስተካከል ነገር ነው ወደ የምድቡ የማጓጓዝ እና የማስገባት ምድቡ ላይ የገባውን ደግሞ ስልጠና ኦሪየንቴሽን የመስጠት የፖሊስ ስነልቦና እንዲላበስ የሚያደርግ ስልጠናዎች መስጠት ተደናግረው የተንጠባጠበ መልሶ ማስገባት አይነት ስራዎች ናቸው የሚቀሩት ስለዚህ ልዩ ኃይል የነበረው አሁን በየገባበት ምድቡ መከላከያ የተባለው ወደ መከላከያ ይሄዳል ፌደራል ፖሊስ የተባለው ወደ ፌደራል ፖሊስ ይሄዳል የክልል የተባለው ደግሞ እንደ ፖሊስ አክት ያደርጋል አዛዡ የፖሊስ ኮሚሽነር ይሆናል በልዩ ኃይል ስም ከቦታ ወደ ቦታ የሚንቀሳቀስ በልዩ ኃይል ስም ተልኮ የሚቀበል ግዳጅ የሚቀበል ኃይል አይኖርንም ማለት ነው ስለዚህ አደረጃጀቱ የመከላከያ ሰራዊት አለ የፌደራል ፖሊስ አለ የክልል መደበኛ ፖሊስ አለ የክልል ሚሊሻ አለ ይሄ ነው ከዛ ውጪ ያለው በሙሉ ህገወጥ አደረጃጀት ስለሆነ እንደ ህገወጥነቱ መስተካከል አለበት አገራችን አሁን በዚህ ባለፈው የለውጥ አመታት ውስጥ ገብታበት ከነበረው ችግር በከፍተኛ ደረጃ ተመንጭቃ እየወጣች ነው ወደ ምን ፈልገው የለውጥ ጉዞ ለመግባት አንዱ ደንቀራ የነበረው ጸጥታ ነው ጸጥታው አሁን መልካም እየሆነ የትግራይ ያለው ጉዳይም በጥሩ ሁኔታ እየሄደ ነው አሁን ደግሞ ሰሞኑን ትላንትናና ዛሬ የተመታ ያለው ከበሮ ሱዳን ወረረ ገባ ወያኔ ተጠጋ አራት ዱሽቃ ተኮሰ ምናምን የሚል እየለቀቁ ነው አንድ እርምጃ ከነበረበት የተራመደ የሱዳን ወታደር የለም ሁለተኛ አንድም እርምጃ የተራመደ የቲፒኤልኤፍ ሰራዊት የለም